ሰላም ጤና ይስጥልኝ። አላዛር እባላለሁ። በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት እየተዘጋጀላችሁ የሚቀርበው ትምህርት እንደቀጠለ ያለ ሆኖ ዛሬ በሌላ ርዕስ ተመልሰናል። በዛሬው ርዕሳችን የትርፍ ሰዓት ወይም ኦቨርታይም ክፍያ አሰላል ምን ይመስላል፣ የትርፍ ሰዓት ክፍያ እንዴት ይሰላል፣ የትርፍ ሰዓት ክፍያ ግብር በምን መልኩ ማስላት እንችላለን የሚለውን እናያለን። በቅድሚያ የርዕሳችንን ሀሳብ ከማብራራታችን በፊት የሌበር ፕሮክላሜሽን ወይም የአሰሪና ሰራተኛ ጉዳይ አዋጅ ምን ይላል የሚለውን መመልከት ይኖርብናል። የአሰሪና ሰራተኛ አዋጅ 1156 2011 አንቀጽ 66 ላይ ስለ ትርፍ ሰዓት ስራ በሰፊው ያብራራል። እንግዲህ በዚህ አዋጅ አንቀጽ 68 ላይ የትርፍ ሰዓት ስራ አከፋፈል ምን ይመስላል የሚለውን እንደሚከተለው ስናይ ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት የሚሰራ ሰራተኛ የክፍያው ሁኔታ በመደበኛው ሰዓት ክፍያው በ1.5 ተባዝቶ ይከፈለዋል። ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት የሚሰራ ሰራተኛ ደግሞ የክፍያው ሁኔታ በመደበኛው ሰዓት ክፍያው በ1.75 ተባዝቶ ይከፈለዋል። በሳምንት የእረፍት ቀን የተሰራ የትርፍ ሰዓት ሲሆን በመደበኛው ሰዓት ክፍያው በ2 ተባዝቶ ይከፈለዋል። በበዓላት ቀናት የተሰራ የትርፍ ሰዓት ሲሆን ደግሞ የክፍያው ሁኔታ በመደበኛው ሰዓት ክፍያው በ2.5 ተባዝቶ እንደሚከፈለው አዋጁ ይደነግጋል። በወር ውስጥ ሰራተኛው ያገኘውን የትርፍ ሰዓት ክፍያ በወር ከሚያገኘው ደሞዙ ላይ በመደመር ጠቅላላ በተገኘው ገቢ ላይ በሰንጠረዥ ሀ መሰረት ግብር ይከፈልበታል። እንግዲህ በአዲሱ አዋጅ 1395 2017 መሰረት የሰንጠረዥ ሀ ከመቀጠር የሚገኝ ገቢ በዚህ መሰረት ካልኩሌት ይደረጋል። ለምሳሌ በወር 35000 ብር ደሞዝ የሚከፈለው ባለሙያ በበዓል ቀን የትርፍ ሰዓት በወር ውስጥ 25 ሰዓት ቢሰራ የትርፍ ሰዓት ክፍያው ስንት ይሆናል? የሚከፈለውስ የስራ ግብር ስንት ይሆናል የሚለውን ጥያቄ ስንሰራ የስሌቱ ቀመር በመጀመሪያ የወር ደሞዙ ከታወቀ የቀን ደሞዙን እናሰላለን። የቀን ደሞዝ ማለት ደግሞ የወር ደሞዝ ሲካፈል ለ30 ቀን። የወር ደሞዙ ኦሬዲ ተሰጥቶናል። 35000 ሲካፈል ለ30 የሚሰጠን ውጤት 1166.66 ይሆናል። ስለዚህ የቀን ደሞዙን ካገኘን በሰዓት ስንት ይከፈለዋል የሚለውን ማግኘት እንችላለን። በአሰሪና ሰራተኛ ጉዳይ አዋጅ 1156 2011 አንቀጽ 61 ንዑስ አንቀጽ 2 የሚነግረን የማንኛውም ሰራተኛ መደበኛ የስራ ሰዓት በቀን ከ8 ወይም በሳምንት ከ48 ሰዓት አይበልጥም ይላል። ስለዚህ በሰዓት የሚከፈለውን ክፍያ ለማወቅ የቀን ደሞዝ ሲካፈል በቀን ውስጥ ለሚሰራው ሰዓት አድርገን ውጤቱን ማግኘት እንችላለን። የቀን ደሞዝ ኦሬዲ ዛጋ ቀድም አግኝተናል 1166.66 ነው። እሱን ለ8 ስናካፍል የምናገኘው ውጤት 145.83 ይሆናል ማለት ነው። ስለዚህ የታክስ ስሌቱ በትርፍ የሰራው የሰዓት ብዛት ሲባዛ በሰዓት የሚያገኘውን ክፍያ ሲባዛ በምጣኔው ማለት ነው። በትርፍ የሰራው የሰዓት ብዛት ጥያቄው ላይ እንደተሰጠን 25 ሰዓት ስለሚል 25 ሲባዛ በሰዓት የሚያገኘው ክፍያ በ145.83 ሲባዛ ምጣኔው ደግሞ ቅድም እንደተነጋገር ነው በሳምንት የእረፍት ቀን የተሰራ የትርፍ ሰዓት ከሆነ በ2 ተባዝቶ እንደሚከፈለው፣ በበዓላት ቀናት የሚሰራ ሰራተኛ ከሆነ ደግሞ የክፍያው ሁኔታ በመደበኛው ሰዓት ክፍያው በ2.5 ተባዝቶ እንደሚከፈለው ተመልክተናል። ስለዚህ ጥያቄው ላይ የተሰጠን በበዓል ቀን የተሰራ የትርፍ ሰዓት ስለሚል በ2.5 እናባዛለን። ያ ማለት ቶታሉ 9114.578 ይሰጠናል። ታዲያ ይህንን ያገኘነውን ውጤት ከደሞዙ ጋር እንደምራለን። ደሞዙ ስንት ነው? 35000 ነው። ስለዚህ ቶታሉ ስንት ይሰጠናል? 44014.578 ይሆናል ማለት ነው። ስለዚህ በአዲሱ አዋጅ በሰንጠረዥ ሀ መሰረት 44014.578 የሚያርፈው 35% ላይ ሲሆን ተቀናሹ ደግሞ 2050 ስለሆነ ያ ማለት 44114.578 ሲባዛ በ35% ሲቀነስ 2050 የምናገኘው ውጤት 13390.1 ይሆናል ማለት ነው። 13390.1 ግብር ይከፍላል። ስለዚህ የተከፈለውን ግብር ካገኘን ኔት ፔመንቱን ማስላት እንችላለን።
የተጣራ ክፍያ ወይም ኔት ፔመንት ማለት ከ44114.578 ላይ ታክሱን እንቀንሳለን። ታዲያ ያገኘነው ውጤት 30724.478 ይሆናል ማለት ነው። ይህ ስሌት የስራ ግብር ከተቀነሰ በኋላ ያለውን የገንዘብ መጠን ለማሳየት እንጂ ጡረታን አይጨምርም። እንግዲህ ለዛሬ የተማማርነው የትርፍ ሰዓት ክፍያ አሰላል ምን ይመስላል የሚለውን ሲሆን በቀጣይ በሌላ ርዕስ እንገናኛለን። መልካም ጊዜ፣ ቸርን ሰንብት።